የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በሽታውን ተቆጣጥረን ዛሬ በመገናኘታችን እንኳን ደስ አላችሁ ብለዋል። በጣም ከምንወዳቸው ከአሪ ዞን ከደቡብ ኦሞ ዞን ህዝቦች በነፃነት ለመገናኘትና ሰላም ለመባባል እንኳን ጨንቆን ካለንበት ከዛ ጭንቀት ጊዜ ፈጣሪ ረድቶን ባጭር ጊዜ ውስጥ በሽታውን ተቆጣጥረን ዛሬ ለዚህ ቁጥጥር ከፍተኛ መስዋዕትነት ህይወታቸውን ጭምር አሳልፈው ሰጥተው ባለሙያዎች ይህንን ታሪክ ቀይረው የፍቅር የአንድነት የመቻቻል ሰገነት ወደ ሆነችው ጂንካ ከተማ መተን በዚህ መልክ ይህንን ቀን ለማክበር ለማሰብ ሁላችሁም ስለመጣችሁ ድጋሜ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ቫይረሱን መቆጣጠር የተቻለበት ተባብረን በመስራታችን ነው ብለዋል ርዕሰ መስተዳድሩ። የዛሬዋ የስኬት ቀን የትብብር ውጤት ነው። ስለተባበርን፣ ስለተነጋገርን፣ ስለተወያየን ፈጣሪ ረድቶ ዛሬ ማርበርግን የለም የሚለው ሪፖርት ተረጋግጦ በዚህ መልኩ ብለን እናከብር በቅተናል። የኢፌዴሪ ጤና ሚኒስቴር ዶክተር መቅደስ ዳባ አስከፊውን ጊዜ ተሻግረን ዛሬ ለመብቃታችን የሁሉም አካላት ርብርብ ውጤት ነው ብለዋል። ፈጣሪ ፈቅዶ እንዲህ ተገናኝተናል። መነካካት የሚፈራበት ሰውን እንዴት አድርገን ነው የምናግዘው ብለን እንኳን እጃችንን ዘርግተን ለመስጠት በሚከብድበት የእውነት ግን በፍቅር በመተባበር በመሰማማት የአመራር ጥበብ ብቻ ሳይሆን የእውነት የመከባበር አቅም ያለበት የፍቅር ክልል ስለሆነ የክልሉን ርዕሰ መስተዳድር ህዝቡንም እጅግ አድርጌ ማመስገን ፈልጋለሁ። በዚህ በመካከላችሁ ተገኝቼ የማርበርግ በሽታ ከፍተኛ ጫና አለው። ሆስፒታሎች በተለይ በጂንካ ኤፒሴንተር እንደነበር እናስታውሳለን። ይሄንን ጊዜ ተሻግረን ዛሬ ላይ ቆመን ነገን ደግሞ ጠንካራ ተቋም፣ ጠንካራ ኢትዮጵያ፣ ጠንካራ የበሽታ መከላከል ብቻ ሳይሆን ለሌሎች ለኢትዮጵያ ለሌሎች ከተሞች ከዛ በተጨማሪ ደግሞ ለአህጉራችን ለዓለማችን ምሳሌ የሚሆን ነገር እንሰራለን የሚል የሚጽፍ የሚተጋ የሚያነብ የሚተገብር አልሆን ደግሞ ሲለው እንደገና የሚጠይቅ እንዴት አድርገን ደግሞ እናስተካክል የሚል ትውልድ ስላለን እኔ ልቤ የእውነት ሞቋል። እንኳን ደስ አለን መድጋሚ ማለት ነው። የአሪ ዞን ዋና አስተዳዳሪ አቶ አብርሃም አታ በሽታውን መቆጣጠር የተቻለበትን መንገድ ተናግረዋል። ከዚህ ወረርሽኝ እንደ ዞን የተማርነው የህዝብ ተሳትፎ፣ የአመራር ቅንጅትና የጤና ባለሙያዎች ያልተገደበ ትጋት ካለ በአጭር ጊዜ ውስጥ ወረርሽኝን መቆጣጠር እንደሚቻል ነው። የማርበርግ ቫይረስ በሽታ ወረርሽኝን በዚህ አይነት ቅንጅት መቆጣጠር የቻልንበት ትልቅ ተሞክሮ ለወደፊትም ለሌሎች የጤና ቀውሶቻችንን መጠቀም እንችላለን። በመርሃ ግብሩ በሽታውን በመቆጣጠር ሂደት ከፌዴራል ጀምሮ እስከ ቀበሌ ድረስ በሁሉ አቀፍ መልኩ አስተዋጽኦ ላበረከቱ አካላት፣ የመንግስት የልማት አጋር ድርጅቶች እንዲሁም ለአሜሪካን አምባሳደር ምስጋናና እውቅና ተሰጥቷቸዋል። በጂንካ አጠቃላይ ሆስፒታል ቅጥር ግቢ በሕክምና ማዕከሉ ሕክምና ሲሰጡ በቫይረሱ ተይዘው የሞቱ የጤና ባለሙያዎች መታሰቢያ ሐውልት ቆሞ በከፍተኛ የመንግስት የስራ ኃላፊዎች ተመርቆ ክፍት ሆኗል።